አሁን በማሳያችሁ ስራ በእርግጠኝነት ሁላችሁም ገንዘብ ትሰራላችሁ። ዛሬ በማሳያችሁ ስራ አንድ ሰው ስትጋብዙ $5 በነፃ ወዲያው ታገኛላችሁ። ይሄ ስራ ጊዜያዊ ስለሆነ ቶሎ ብላችሁ ሁላችሁ መስራት አለባችሁ። የሰራችሁትንም ደግሞ በቀጥታ ወደ ኢትዮጵያ ወደ ምትፈልጓቸው ባንኮች ማውጣትና መቀበል ትችላላችሁ። ሙሉ ስቴፑን አብራርቼ አሳያችኋለሁ። ይሄን ቪዲዮ እስከመጨረሻ መከታተላችሁን እንዳትረሱ ማለት ነው። የፕላትፎርም ሊንክ ዲስክሪፕሽን ላይ ታገኙታላችሁ። በተጨማሪም ቴሌግራም ቻናል ሊንክ እዛው አለላችሁ። አዳዲስ አፕዴቶችን ቶሎ ለቅላችሁ ቴሌግራም ላይ ነው። አዳዲስ ስራዎችንም ሳገኝ ቴሌግራም ላይ ነው ሼር ማድረጋችሁ ማለት ነው። ጆይን ማለታችሁን እንዳትረሱ። ወደ ቪዲዮ እናልፋለን። እንግዲህ ስራውን ለመስራት በቅድሚያ ወደ ቴሌግራም ቻናላችን እንሄዳለን። ቴሌግራም ቻናል ላይ ሊንክ ዲስክሪፕሽን ላይ አስቀምጥላችኋለሁ። እሱን ስትነኩት ቀጥታ ወደዚህ ፖስት ነው የሚያመጣችሁ። ቻናሉ ላይ አስገብታችሁ እዚህ ፖስት ላይ ሪዳይሬክት ያደርጋችኋል ማለት ነው። ከዛ በኋላ ኮሜት የሚባል ብራውዘር አለ። እሱን ብራውዘር መጀመሪያ ማውረድ ይኖርብናል ማለት ነው። ይሄን ሊንክ ክሊክ እናደርገዋለን። ይሄን ክሊክ ከነካም በኋላ ወደ ኢንቪቴሽን መጀመሪያ ሪዋርድ ወደ ምንወስድበት ቦታ ነው የሚወስደው። ክሌም ኢንቪቴሽን የሚለውን ነካለን። ከዛ በፊት ግን እንደምትልኩት ከላይ ሊሚትድ ኦፈር ነው፣ ሊሚትድ ነው ታይሙ። መቼ እንደሚቆም ስለማይታወቅ ቶሎ ብላችሁ መሳተፋችሁን እንዳትረሱ ማለት ነው። ከዛ በኋላ እዚህ ጋር ምንድነው በጉግላችሁ ኦር ደግሞ በኢሜይላችሁ ጽፋችሁ ሳይን ማድረግ ትችላላችሁ፣ ኦር ኮዱ ማስላክ ትችላላችሁ ማለት ነው። ግን አሁን ላይ የሚሰራው አቬሌብል ነው ለፒሲ ዩዘሮች ስለሆነ ያው ዲስክቶፕ ለምትጠቀሙ ሰዎች ነው። በስልክ እንግዲህ አይሰራም። ስለዚህ ኢሜይላችሁ አስገብታችሁ እንደዚህ ኮንቲኒው ካላችሁት በኋላ ወደ ኢሜይላችሁ ኮድ ይልክላችኋል። የሚልክላችሁን ኮድ እዚህ መታችሁ እንደዚህ ካስገባችሁት በኋላ ወደ አስገባችሁት ኢሜይል ብራውዘሩን ዳውንሎድ የምታደርጉበትን ሊንክ ይልክላችኋል ማለት ነው። ብራውዘሩን ማወርድበትን ሊንክ ቀጥታ ወደ ኢሜይል ይልከውልኛል ማለት ነው። በኢሜይላችን እንገባና በፒሲ ገብተን ዲቴይል ደግሞ እንዴት እንደምትሰሩ ታሳያችኋለሁ ማለት ነው። እንግዲህ አሁን ወደ ኢሜይላችን እንግዲህ ያው እዚህ ጋር ነብልካውት ኮሜት ብራውዘር የምናወርድበት ሊንክ አስቀምጦልናል ማለት ነው። ኢሜይላችን ላይ ገብቷል። ስለዚህ አሁን ምንድነው የምናደርገው እዚህ ጋር ዳውንሎድ ኮሜት የሚለውን አንድ ጊዜ ክሊክ እናደርገዋለን። ክሊክ ካደረግነው በኋላ እንግዲህ ኮሜት ሌላ ብራውዘር ነው ያለው። እሱን ዳውንሎድ ማድረግ ይኖርብናል ማለት ነው። እሱን ዳውንሎድ እናደርግበት ሊንክ ያመጣልናል። ነብልካውት ዳውንሎድ ኮሜት የሚላለ እሱን አንድ ጊዜ ክሊክ እናደርገዋለን ማለት ነው። እንግዲህ እዚህ ጋር ነብልካውት ዳውንሎድ ካደረግን በኋላ በመልኩ እንደምንጠቀመው ነው የሚያሳየን። እዚህ ጋር ብራውዘሩን ዳውንሎድ እያደረገ ነው ማለት ነው። ዳውንሎድ ካደረገው በኋላ ኢንስታል እናደርገዋለን ማለት ነው። እንግዲህ ከትንሽ ደቂቃ በኋላ እንግዲህ ዳውንሎድ ሆኖ ጨርሷል። እዚህ ጋር ይሄውና ወደ ፋይል እንግባና ይሄንን ኢንስቶል ማድረግ ይኖርብናል ማለት ነው። እዚህ ጋር ይሄን እንዲነካውና ኢንስታል እናደርገዋለን። በዚህ መልኩ አምጥቶልናል። እዚህ ጋር ስታርት ኢንስታል የሚለውን አንድ ጊዜ ክሊክ እናደርገዋለን። እሱን ከነካን በኋላ እዚህ ጋር ዳውንሎዲንግ ያለ ነው። እንግዲህ አሁን ዳውንሎድ እያደረገ ነው። ዳውንሎዲንጉ ካለቀ በኋላ ተመልሰን መተን አሳያችኋለሁ። እንግዲህ ብራውዘሩን ከጫናችሁት በኋላ እንደዚህ አይነት ኢንተርፌስ ያመጣላችኋል። ከዛ እንዲህ ካመጣላችሁ በኋላ እዚህ ጋር ኮንቲኒው ዊዝ ጉግል ኦር ደግሞ በኢሜይላችሁን ኮንቲኒው ማድረግ ትችላላችሁ ማለት ነው። እዚህ ጋር እኔ ኢሜይልን አስገባለሁ። ኢሜይል የምታስገቡት ግን አስታውሱ መጀመሪያ በስልካችሁ ቅድም ሊንኩን ነክታችሁት በስልካችሁ ምን በፒሲያችሁ ሊንኩን ነክታችሁት ወደ ኢሜይል የላከላችሁን ኢሜይል ራሱን ኢሜይል መሆን አለበት፣ ተመሳሳይ ኢሜይል መሆን አለበት ማለት ነው። እሱን ካስገባችሁ በኋላ ኮንቲኒው ዊዝ ኢሜይል የሚለውን አንድ ጊዜ ክሊክ ታደርጉታላችሁ። ይሄው እኔም ኢሜይልን አስገብቻለሁ። ከዛ በኋላ ኮንቲኒው ዊዝ ኢሜይል የሚለውን አንድ ጊዜ ክሊክ አድርገዋለሁ። ከዛ በኋላ እዚህ ያለው ፍልካውት በኢሜይላችሁ ኮድ ልኬላችኋለሁ ብለናል። ስለዚህ ያለው ፍልካውት ኢሜይል ኮድ ተልኮልናል። ስለዚህ ይሄንን ኮድ ኮፒ እናደርገዋለን። ከዛ በኋላ እዚህ ጋር ፔስት እናደርገዋለን። እዚህ ጋር እንደምትልከው በሚገባ አሁን ክሬት አድርገናል ማለት ነው። እዚህ ጋር ጌት $5 each friends you invite to commit ይልናል። ኢንቫይት ለምታደርጉት በየአንዱ ፍሬንዶቻችሁ ኮሜት ይሰጣችኋል ማለት ነው። እዚህ ጋር ይሄ ባይ ዘ ዌይ ቻት ጂፒቲ እንደ ቻት ጂፒቲ ኤአይ ነው። እዚህ ላይ ቻት አድርጋችሁ ፈልጉትን ጥያቄ መጠየቅ ትችላላችሁ ማለት ነው። እዚህ ጋር እንደምትልከው ከታች ኦፕሽን ላይ ኢንቫይት ኤንድ ኤርንስ ምትል ኦፕሽን አለች ማለት ነው። እሷን ነው እኛ የምንጠቀመው። ስለዚህ ኢንቫይት ኤንድ ኤርንስ ምትሏን አዲስ ኦፕሽን ናት። እሷን ክሊክ እናደርጋታለን ማለት ነው። እንግዲህ አሁን ይሄ ማሳያችሁ ኦፈር ሊሚትድ ኦፈር ነው። በቻላችሁ አቅም ቶሎ ብላችሁ ይሄን ለመጠቀም ሞክሩ። ፎር ዩ $5 እንዲሁም ደግሞ ፎር ዩ ፍሬንድስ $5 ይሰጣችኋል ማለት ነው። ለእናንተም ለጓደኞቻችሁ $5 ይሰጣችኋል ማለት ነው። አካውንት ሲከፍቱ ይሄ ኦፈር እንግዲህ እንደምትልከው ሊሚትድ ኦፈር ነው። መቼ እንደሚቆም አልታወቀም። የሆነ ሰዓት መቆሙ ስለማይቀር በቻላችሁ አቅም ቶሎ ብላችሁ ለመስራት ሞክሩ ማለት ነው። እዚህ ጋር መጣችሁ ኢንቪቴሽን ሊንካችሁን እንደዚህ ኮፒ ታደርጉትና ለሰዎች የላካችሁ በቀጥታ የጋበዛችሁን ሰዎች ደግሞ እዚህ ኦፕሽን ላይ ማየት ትችላላችሁ ማለት ነው። አሁን ቀጣይ ደግሞ እንዴት አድርጋችሁ ማውጣት እንደምትችሉ ይሄ ዌብሳይት ደግሞ የሚከፍላችሁ ቀጥታ ወደ ንግድ ባንካችሁ ስለሆነ ወደምትጠቀሟቸው ሎካል ባንኮች ስለሆነ የሚከፍላችሁ ቀጥታ ወደ ባንካችሁ ነው የምታስልኩት። እንዴት አካውንታችሁን ሴትአፕ ማድረግ እንደምትችሉ አሳያችኋለሁ። ሚኒመም ደግሞ ከዚህ ዌብሳይት ማውጣት የምትችሉት $10 ሲደርስ ማውጣት ትችላላችሁ ማለት ነው። እንግዲህ ከ$10 ጀምሮ ገንዘባችሁን ወጪ ማድረግ ትችላላችሁ። which $5 አላችሁ አንድ ሰው ሁለት ሰው ብትጋብዙ $10 ማግኘት ትችላላችሁ ማለት ነው። ቀጥታ ማውጣት ትችላላችሁ ማለት ነው። እዚህ ጋር ከፈልጋችሁም በእነሱ ኢሜይል ሊንክ እንዲልክላቸው ማለት ትችላላችሁ። የምታውቋቸው ጓደኞቻችሁ ካሉ እዚህ ጋር የእነሱን ኢሜይል ታስገቡና አስገብታችሁ ሴንድ በምትሉበት ሰዓት ላይ ወደ እነሱ ኢሜይል ቀጥታ የእናንተ ኢንቪቴሽን ኮድ ከነ ብራውዘሩ ይላክላችኋል ማለት ነው። አሁን ቀጥታ እንደምናደርገው ቪው ፔአውትስ ኦን ጃቢ የሚባል ዌብሳይት አለ። ወደዛ ነው የምንሄደው ማለት ነው። እሱን ነካዋለን።
ዌብሳይቱ ላይ እንግዲህ ሰው እንደዚህ ያመጣላችኋል። ከዛ በኋላ እዚህ ጋር ምንም ታደርጉት ኢሜይላችሁን ታስገባላችሁ፣ የተመዘገባችሁበትን ኢሜይል አድሬስ ማለት ነው። አስታውሱ ሶስቱንም ጊዜ ኢሜይል አድሬሳችሁን ስታስገቡ ሶስቱም ቦታ ተመሳሳይ መሆን አለበት። መጀመሪያው ክሌም ልታደርጉ ስትሉ ኢንቪቴሽን ሪዋርዳችሁን፣ እንዲሁም ደግሞ እንትን ላይ ስትገቡ መጀመሪያ ብሮዘሩ ላይ ስትገቡ፣ በተጨማሪም አሁን እዚህ ደብል ፓርትነር ላይ ስትገቡ ማለት ነው። እንግዲህ ኢሜይላችሁን አስገብታችሁ ኮንቲኒው ካላችሁ በኋላ እንደ ቅድሙ በኢሜይላችሁ ኮድ ይላክላችኋል ማለት ነው። ይሄንን ኮድ ኮፒ እናደርገዋለን። ይሄን ኮፒ ካደረግን በኋላ ወደ ብሮዘሩ እንመጣና እናስገባለን ማለት ነው። ይሄን እንደምትልቀቱ እዚህ ጋር አሁን ፕሮፋይላችሁን ክሬት እንድታደርጉ ይጠይቃችኋል ማለት ነው። እዚህ ጋር እንደምታደርጉት ካውንትሪ የሚልበት ቦታ ላይ ኢትዮጵያ ብላችሁ ትጽፋላችሁ ማለት ነው። ካውንትሪያችሁን ኢትዮጵያ ብላችሁ ታስገባላችሁ። ከዛ በኋላ እዚህ ጋር ዲስክሪፕሽን ነው ኦፕሽናል ስለሆነ ተውታላችሁ። እዚህ ጋር ኢንዲቪጁዋል ነው ካምፓኒ ነው ያልን ያለው እኛ ኢንዲቪጁዋል የሚለውን ነካና ኮንቲኒው የሚለውን ነካለን። እዚህ ጋር ዩር ኦንላይን ፕሬዘንስ ይለናል። ይሄኛውን እንተውና እዚህ ጋር አይ ኮምፕሊት ዲስ ሌተር የሚለውን አንድ ጊዜ ትነኩታላችሁ ትሰውታላችሁ ማለት ነው። ይሄኛውንም ስኪፕ እናደርገዋለን ማለት ነው። ከዛ በኋላ እዚህ ጋር ዲስፕሌይ በሚገባ ፕሮፋይላችን ተከፍቷል። ዳሽቦርዱ ይሄን ይመስላል ማለት ነው። እዚህ ጋር ነው እንግዲህ ጋበዛችኋቸውን ሰዎች በጋበዛችሁት ሰዎች ምን ያህል እንደሰራችሁ የምታዩት ማለት ነው። እዚህ ጋር እዚህ ፔጅ ላይ ነው የምታዩት። እንግዲህ እዚህ ጋር ነው የጋበዛችኋቸውን ሰዎች ምን ያህል ሰው እንደጋበዛችሁ ማየት የምትችሉት ማለት ነው። ከዛ በፊት ግን ኮኔክት ማድረግ አለባችሁ ባንክ አካውንታችሁን። ከታች እዚህ ጋር ኮኔክት ባንክ አካውንት የምትለዋን እሷን አንድ ጊዜ ክሊክ እናደርጋታለን ማለት ነው። እሱን ከነካም በኋላ ባንክ አካውንታችንን ኮኔክት ወደምናደርግበት ቦታ ይወስደናል ማለት ነው። ከዛ በኋላ ወደዚህ ቦታ ያመጣችኋል። እዚህ ጋር ኢሜይላችሁን አስገቡ እያላችሁ ነው። ይሄኛውን ኢሜይል ታስገቡና ሰብሚት የሚለውን አንድ ጊዜ ክሊክ ታደርጉታላችሁ። ከዛ መቀጠል ስልክ ቁጥራችሁን ታስገቡ ይጠይቃችኋል። እዚህ ጋር ነው የምታደርጉት +251 መቀየር ይኖርባችኋል ወደ ኢትዮጵያ ማለት ነው። እኛን ትነኳትና እዚህ ጋር ኢትዮጵያ ብላችሁ ሰርች ታደርጋላችሁ። ከዛ ራሱ ያመጣላችኋል። ኢትዮጵያ የሚለውን ከመረጣችሁ በኋላ እዚህ ጋር ስልክ ቁጥራችሁን ታስገባላችሁ። ስልካችሁን ካስገባችሁ በኋላ ሰሚት የምትለውን አንድ ጊዜ ክሊክ ታደርጓታላችሁ። ከዛ ወደ ስልካችሁ ወደ አስገባችሁ ስልክ ኦቲፒ ይላክላችኋል። ያን ኦቲፒ እዚህ ጋር ታስገቡታላችሁ ማለት ነው። ኦኬ ኮዱ ተልኮልናል። ኮዱን እዚህ ጋር እናስገባዋለን። ኦኬ ከዛ መቀጠል ፐርሰናል ዲቴይላችሁን እዚህ ጋር እንድትሞሉ ይጠይቃችኋል። እዚህ ጋር የምትሞሉት እርግጠኛ ሆኑ ናሽናል አይዲያችሁ ያለውን ሙሉ ስም ነው ማለት ነው። ከዛ በኋላ እዚህ ጋር ዴት ኦፍ በርዝ ታስገባላችሁ። ከዛ በኋላ እዚህ ጋር ሆም አድሬሳችሁ ሙሉ ታስገባላችሁ ማለት ነው። እንግዲህ ይሄን በትክክል ካስገባችሁ በኋላ ኮንቲኒው የምትለውን በተን አንድ ጊዜ ክሊክ ታደርጓታላችሁ ማለት ነው። እሱን ኮንቲኒው ካላችሁ በኋላ እዚህ ጋር አይዲያችሁን ስካን እንድታደርጉ ይጠይቃችኋል ማለት ነው። ለቬሪፊኬሽን እናንተ ስካን የምትለዋን ስካን አድርጋችሁ እንትን በሉ። ለአሁን ግን እንዳይረዝምባችሁ ስኪፕ ልበላውና ቀጣዩን ስቴፕ ላሳያችሁ። ግን ስካን ፎቶ አይዲ የሚለውን ትነኩትና እዚያ ኪዋር ኮድ ያመጣላችኋል። እሱን ኪዋር ኮድ በስልካችሁ ኪዋር ስካን ታደርጉትና ብሮዘራችሁ ላይ ገብታችሁ ኪዋር ስካን ስታደርጉት ስልካችሁ ላይ ፎቶ እንድታነሱ የሚጠይቃችሁ ቦታ ያመጣላችኋል። እዛ ላይ ትገቡና በስልካችሁ ስካን አድርጋችሁ ታስገቡት። እዚህ ሰሚት ይሆንላችኋል ማለት ነው። ለአሁን ስኪፕ ፎር ነው ልበለው ማለት ነው እኔ። ከዛ በኋላ ባንክ ዲቴይላችሁ እንዴት እንደምታስገቡ ላሳያችሁ። እዚህ ጋር የምታስገቡት አካውንት ሆልደር ኔም እያለ ነው። የባንክ አካውንታችሁን ስም ነው የምታስገቡት። ስማችሁን ባንክ አካውንታችሁ ያለውን ስም እዚህ ጋር ሙሉ ስማችሁን ታስገባላችሁ። ከዛ እዚህ ጋር ስዊፍት ኮድ የሚልበት ቦታ ላይ እንደምታስገቡት ለምሳሌ አሁን የንግድ ባንክ የምትጠቀሙ ከሆነ አካውንት ንግድ ባንክ ሲቢኢ ቴታ ነው። የንግድ ባንክ ሲቢኢ ቴታ ብላችሁ ትጽፋላችሁ። አዋሽ ኦር ደግሞ አቢሲኒያ ዳሽን ምናምን ከሆነ ጉግል ላይ ገብታችሁ ሰርች ማድረግ ትችላላችሁ። እዚህ ብሮዘር ላይም ገብታችሁ የሆነ ባንክ ጽፋላችሁ። ለምሳሌ አዋሽ ከሆነ አዋሽ ባንክ ስዊፍት ኮድ ብላችሁ ጽፉ። ኮዱን ያመጣላችኋል። ያን ኮድ እዚህ ጋር ታስገባላችሁ። ንግድ ባንክ ከሆነ ግን ሲቢኢ ቴታ ብላችሁ እዚህ ጋር በካፒታል ነው እንዲህ ሲቢኢ ቴታ ብላችሁ ትጽፋላችሁ ማለት ነው። እሱን ከጻፋችሁ በኋላ እንደምታደርጉት እዚህ ጋር አካውንት ነምበራችሁን 1000 ብላችሁ ታስገባላችሁ። ከዛ በኋላ ድጋሚ እዚህ ጋር አካውንት ነምበራችሁን ትጽፉትና ኮንቲኒው ትሉታላችሁ ማለት ነው። በዚህ መልኩ ባንክ አካውንታችሁን ሴትአፕ ማድረግና ማስገባት ትችላላችሁ ማለት ነው። እንደዚህ አድርጌ እኔም ማስገባለሁ። እንግዲህ የባንክ ፕሮሰሱን ከጨረስን በኋላ ባንክ አካውንታችን እንደዚህ ካስገባን በኋላ እዚህ ጋር የተለያዩ እርን የምናደርግባቸው ዌዎች አሉ ማለት ነው። ለምሳሌ እዚህ ጋር ቦነስ ሚል ቲፕ አለ። ቦነስ ሚለው ላይ በሚመጣበት ሰዓት ላይ እዚህ ጋር እንደምትመለከቱት ከኦክቶበር 21 እስከ ኦክቶበር 26 ድረስ 10 የሚሆኑ ሰዎችን ኢንቫይት አድርጋችሁ ካስገባችሁ ወደዚህ ፕላትፎርም 10 የሚሆኑ ሰዎችን ካስገባችሁ $100 ቦነስ ይሰጣችኋል ማለት ነው። እንግዲህ ኦክቶበር 21 እስከ ኦክቶበር 26 ድረስ ቀን ይሰጣችኋል። እንደዚህ አይነት ቀን ይሰጣችኋል። በዛ ቀን ውስጥ 10 የሚሆኑ ሰዎችን ማስገባት ይኖርባችኋል። ካስገባችሁ እዚህ ጋር ካውንት እያደረገ ይቆጥርላችኋል ማለት ነው። ከዛ በኋላ $100 ለእናንተ ይሰጣችኋል ማለት ነው። የሰጣችሁን እንግዲህ በባንካችሁ ቀጥታ ማውጣት ትችላላችሁ ማለት ነው። እዚህ ኦቨርቪው ላይ መጣችሁ የተለያዩ ነገሮችን ሊንካችሁን ኮፒ አድርጋችሁ እዚህ ጋር ምን ያህል ሰው እናንተ ሊንክ እንደነካ እንዲሁም ምን ያህል ሰው በእናንተ እንደገባ እንዲሁም የምን ያህል USDT ምን ያህል ዶላር እንዳወጣችሁ እዚህ ላይ ቼክ ማድረግ ትችላላችሁ ማለት ነው።
ማጠቃላይ ግን ይሄን ይመስላል እንግዲህ ይሄ ለጊዜያዊ ነው እንደነገርኳችሁ ሊሚትድ ታይም ነው መቼ እንደሚቆም አይታወቅም ቶሎ ብላችሁ መስራታችሁን እንዳትረሱ ማለት ነው አዳዲስ አፕዴቶች ሲኖሩ ቶሎ ቴሌግራም አፕዴት ማድረጋችሁ ቴሌግራም ቻናል ሊንክ ዲስክሪፕሽን ያላችሁ ገብታችሁ ቼክ ማድረግ ይኖርባችኋል ማለት ነው ከዚህ እንግዲህ ገንዘብ ሳወጣና ዊዝድሮዋል ሳረግም ዲቴሉን ተከታትዬ ያሳያችኋለሁ ቪዲዮ ሰራላችኋለሁ ማለት ነው እንግዲህ ሜን አካውንት እኔ አይደለም ዋናው አካውንት ሌላ ነው በዚህ ጀስት ለእናንተ ለማሳየት ነው የገባሁት ማለት ነው እንግዲህ በዛኛው አካውንት ገንዘብ ሳወጣና ገንዘቡ ሲደርሰኝም ቪዲዮ መስራላችሁ ማለት ነው ከሆዲው ግን እናንተ ገብታችሁ እንድትጀምሩ ትላችኋለሁ ማለት ነው ማንኛውም አይነት አፕዴቶች ሲኖሩ እዚህ ላይ ገብታችሁ ቼክ ማድረግ ትችላላችሁ ፒያውታችሁን እዚህ ጋር ነው የምታገኙት ማለት ነው እኔም ቶሎ ብዬ ተከታትዬ ፒያውት ሳደርግ ቪዲዮ ሰራላችኋለሁ አዳዲስ ነገሮችንም ቴሌግራም ላይ አፕዴት ስለማድረጋችሁ ቶሎ እዛ ላይ ገብታችሁ ቼክ ማድረጋችሁ እንዳትረሱ የዛሬው ቪዲዮ እንግዲህ ይሄን ይመስላል ማንኛውም አይነት ጥያቄ ካላችሁ ኮሜንት ላይ መጻፋችሁን እንዳትረሱ በቀጣይ እንሰራላችሁ የምትፈልጉት ቪዲዮ ካለም ኮሜንት ላይ ጻፉልኝ በቀጣይ አሪፍና ምርጥ በሆነ ቪዲዮ እስከምንገናኝ ድረስ ቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ደግሞ ቪዲዮ ስለቅ ኖቲፊኬሽን እንዲገባላችሁ የደወል ምልክቷን ኦል ላይ ማድረጋችሁን እንዳትረሱ በቀጣይ ቪዲዮ እስከምንገናኝ ደህና ሁኑ